ግሪድንና ኢሞሽኖችን መቆጣጠር እንደሆነ ይገነዘባሉ። ነገር ግን ከዚያ በኋላ ደግሞ በትክክል የሚያገኙት 5% የሚሆኑት አሉ። ሚስጥራቸው ምንድነው? የዚህ ማይንድሴት ምሳሌ ከሆኑት መካከል አንዱ ሪቻርድ ዴኒስ የሚባል በ1980ዎች የነበረ ትሬደር ነበር። ዴኒስ ማንኛውም ሰው ራሱን ካሰለጠነ ፎሬክስ ትሬዲንግን መማር እንደሚችል ያምን ነው። ይህንንም እሳቤው በተርትል ትሬደርስ ኤክስፔሪመንት ምንም የማያውቁ ትሬደሮችን አምጥቶ አስተምሮ ብዙዎችን ስኬታማ አድርጎ አሳይቶ፣ ግን ዴኒስን ከሌሎቹ የተለየ ያደረገው የራሱ የሆነ አፕሮች ነበር። ከትሬዶቹ መካከል 95% የሚሆኑት ሎስ ነበሩ። አዎ 95%። ነገር ግን 5% ዊን ትሬዶቹ እጅግ በጣም ትልቅ ነበሩ። እዚህ ጋር ከዴኒስ የምንማረው ትሬድ ውስጥ ስኬት የሚገኘው ሎሶችን በማስወገድ ሳይሆን እንደ ሎንግ ረን ፕሮፊታብል የሚያደርግ ስትራቴጂ ላይ ስቲክ አድርጎ በመቆየትና የማይቀየሩ ሎሶችን ያለ ኢሞሽናል አፕስ ኤንድ ዳውንስ በመቋቋም። ስለዚህ ወደ ፎሬክስ ትሬዲንግ ስትመጡ ከቁጥሮችና ፓተርኖች ባለፈ መመልከት የሚገባችሁ ነገር ቢኖር ለዘመናት የቆዩ የትሬድ ስትራቴጂዎች እና ጊዜ የማይሽራቸው የሰው ልጅ ሳይኮሎጂዎች።